ያላችሁ ማንኛውም ጥያቄ መጠየቅ ትችላላችሁ። ባልኳችሁ መሰረት ጥያቄ የጠየቃችሁኝ ሰዎች አላችሁ። የእናንተን ጥያቄ ለመመለስ እዚህ ተገኝቻለሁ። እዚህ ዩቲዩብ ቻናል ላይ ቪዲዮ ከለቀኩኝ በጣም ረጅም ጊዜ ሆኖኛል። እስከዛሬ ድረስ ስላሳያችሁኝ ትዕግስትና ስላሳያችሁኝ ፍቅር በጣም አመሰግናለሁ። ይህንን ቻናል ሰብስክራይብ ሳታደርጉ ነው የምትመለከቱትና ሰብስክራይብ ያላደርጋችሁ ሰዎች ከአሁኑ ሰብስክራይብ አድርጉ። እናንተን ይጠቅማችኋል ብዬ የማስባቸውን ስራዎች ይዤላችሁ ይቀርባሉ ማለት ነው። የእናንተ ሰብስክራይብ ማድረግ በጣም ያስፈልገኛል አሪፍ ስራዎችን ለመስራት። ሰብስክራይብ ያላደርጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። የመጀመሪያው ጥያቄ የተቀመጠልኝ እንደ ኤዲ ፒክቸር እንዴት ነው ኤዲት ማድረግ የምንችለው የሚለው ጥያቄ ነው። ፎቶአችንን ከለር ግሪድ ለማድረግ ብዙ አይነት አማራጮችን ልንጠቀም እንችላለን። ከነዛ አማራጮችን እኔ ከለር ግሪዲንግ ለማድረግ የምጠቀምበት ሉሚናር የሚባል ሶፍትዌር አለ። ይህንን ሶፍትዌር ቤዚካሊ የሚጠቀሙት ስትሬት ፎቶግራፈሮች ናቸው። በከለር ግሪዲንግ ጊዜ ፎቶውን በጣም ማኒፑሌት የሚያደርግ ከነ ፎቶሾፕም ከነ ላይትሩምም የተሻለ ሉሚናር ነው ብዬ አስባለሁ። ስለዚህ ሉሚናርን ተጠቅሜ እንዴት ከለር ግሪድ ማድረግ እንደምችል አሁን ላይ በዚህ ቪዲዮ አሳያለሁ ማለት ነው። ሶፍትዌራችንን እንከፍታለን ማለት ነው። በእንደዚህ አይነት መንገድ ይከፍትልናል ማለት ነው። የመጀመሪያው ዊንዶው ይሄንን ይመስላል የሚከፍትልን ማለት ነው። ከዛ በኋላ እዚህ ጋር ከዚህ በፊት እኔ የሰራኋቸው ፎቶዎች ናቸው። እዚህ ጋር እንደምታዩት ሮ ፎቶ ይላል። እንደምታዩት ከዚህ በፊት ሮ ፎቶዎችን ኤዲት አድርጌበታለሁ ማለት ነው። ከዛ አድ ፎቶ የሚለውን ነካለሁ። ከዛ ከፈለጋችሁ ፎቶ ከዛ ለብቻ ሴሌክት ያደረጋችሁ ፎልደርም ካለ ፎልደርም አድ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ፎቶ አድ አደርጋለሁ ማለት ነው። እዚህ ጋር እንደምታዩት ፎቶ ይሄንን ይመስላል። እዚህ ጋር ደግሞ ሮ ፎቶ አለ ማለት ነው። እዚህ ጋር እንደምታዩት ሮ ፎቶ ኤዲት ማድረግ እንችላለን ማለት ነው። ከዛ ፕሪሴት የሚል አለ፣ ከዛ ኤዲት የሚል አለ። እኛ ኤዲት የሚለው ላይ በመጀመሪያ ምን እናደርጋለን? ቤዚክ የሆኑትን አጀስትመንቶችን ኤዲት እናደርጋለን ማለት ነው። እዚህ ጋር እንደምታዩት ሃይላይቱን ወደ ማይነስ ወስደዋለሁ። ከዛ ኮንትራስቱን ትንሽ ጨመር አድርገዋለሁ። ከዛ በመቀጠል ደግሞ ኤዲቲንግ ላይም በመሄድ ደግሞ እዚህ ጋር ሃይላይቱን እንዲሁም ዋይቱን መቀነስ እችላለሁ ማለት ነው። ከዛ በመቀጠል ፕሪሴት የሚላለ። ከዛ እዚህ ጋር ይሄኛው ሶፍትዌር ከሌሎቹ ለየት የሚያደርገው መንዲንግ ምንድነው? ኤአይ ኢንተግሬትድ ስለሆነ ብዙ ነገሮችን ሰፖርት ያደርጋቸዋል ማለት ነው። እዚህ ጋር እንደምታዩት እንግዲህ ለዚህ ፎቶ የሚሆኑ ፕሪሴቶችን ራሱ እዚህ ጋር ይሄንን ፕሪሴት በተጠቀም ብሎ መጀመሪያ ላይ አምጥቶልኛል። ይሄንን እሞክረዋለሁ ማለት ነው። ትንሽ ፕሪሴቶቹ ፕሮሰስ እስከሚያደርጉ ድረስ እንጠብቃለን ማለት ነው። እናንተም ስከፍቱት ፕሮሰስ ሊያደርግ ይችላል፣ ትንሽ መጠበቅ ይኖርባቸዋል ማለት ነው። እዚህ ጋር እንደምታዩት ፕሮሰስ እያደረገ እዚህ ጋር ምንም የተመቸኝ ስለሌለ ወጥቼ ወደታች ደግሞ እፈልጋለሁ ማለት ነው። እዚህ ጋር የምታያቸው እንዳለ ፕሪሴቶች ናቸው ማለት ነው። ለእናንተ የሚመቻችሁን መጠቀም ትችላላችሁ። ይሄኛውን ልሞክረው። እዚህ ጋር አሁንም ትንሽ ፕሮሰስ እስከሚያደርግ እንጠብቃለን ማለት ነው። በዚህ ጋር በምታዩት መንገድ እንግዲህ ፕሪሴቶቹ ፕሮሰስ አርግቶ ኦልሞስት ጨርሷል ማለት ነው። ከዛ እናንተ የምትፈልጉትን ፕሪሴት ለፎቶዎቹ የሚመቻችሁን ፕሪሴት ትመርጡላታላችሁ ካመጣላችሁ ዝርዝር ማለት ነው። እዚህ ጋር ካመጣላችሁ ፕሪሴቶች ዝርዝሮችን ትሞክራላችሁ። እኔ የመጀመሪያውን ስለሆነ የፈለኩት የመጀመሪያውን መርጥና እዚህ ጋር የፕሪሴቱን ኦፓሲቲ መጨመር መቀነስ እንደምፈልገው መጨመር መቀነስ እችላለሁ። ከዚህ ጋር እንደምታዩት አፕላይ ፕሪሴት የሚል አለ። እዚህ ጋር ፕሪሴቱን ፎቶአችን ላይ አፕላይ እያደረገ ነው ማለት ነው። ስለዚህ አፕላይ አድርጎ እስከሚጨርስ ድረስ እንጠብቃለን ማለት ነው። እዚህ ጋር በምታዩት መንገድ እንግዲህ አፕላይ አድርግቶ ጨርሷል ማለት ነው። ከዛ በኋላ እናንተ የፈለጋችሁትን አንዳንድ አጀስትመንቶች ለማድረግ ወደ ኤዲቲንግ ትመለሱና ከዛ በኋላ እዚህ ጋር ትንሽ ላይትም አሁን ልብሷ ላይ ስለበዛ ወደ ምን እናደርጋለን ልብሷ ላይ ትንሽ እንሄድና
የመጀመሪያዎችን ወይም ቤዚክ የሚባሉትን እናስተካክላለን ማለት ነው። ሃይላይቱን እንቀንሳለን፣ ኮንትራስቱን ትንሽ እንጨምራለን፣ ሻዶውንም ትንሽ እናስተካክላለን። ከዛ ሻዶውን ትንሽ ልጨምርበት። ከዛ እዚህ ጋር ዋይቱንም ደግሞ እንቀንሰዋለን ማለት ነው። ወደ ማይነስ እንመጣለን። ከዛ ብላኩንም የተወሰነ እንቀንሰዋለን ማለት ነው። ቢፎሩና አፍተሩን አሳያችኋለሁ። እዚህ ፌስ ላይ በምንመጣበት ሰዓት ላይ እዚህ ጋር ፌስ ላይት የሚል አለ። እዚህ ጋር እንደምታዩት ፊቷ ላይ ያለውን ላይት ኮንትሮል ማድረግ እንችላለን ማለት ነው። ብዙ ጊዜ ይሄንን ላይትሮም ላይ እና ፎቶሾፕ ላይ ለብቻ አጀስትመንት ወይም ደግሞ ማስኪንግ ሰርተን ነው ይሄንን ነገር ኮንትሮል ማድረግ የምንችለው። እዚህኛው ላይ ግን ጀስት በአንድ ክሊክ ብቻ ፊቷ ላይ ያለውን ላይት ወይም ኮንትሮል ማድረግ እንችላለን ማለት ነው። ይሄ በጣም ስራችን ላይ በጣም ነው የሚረዳ ማለት ነው። አንዳንድ ጊዜ ፉል ላይት የሆነ አይደርሰንም ሳብጀክታችን ላይ አንዳንድ ጊዜ የምንጠቀመው ላይት ሌላ ቦታ ሊሄድብን ስለሚችል ግን በእንደዚህ አይነት መንገድ ፊቷ ላይ ያለውን ላይት ትንሽ መጨመር ማስተካከል እንችላለን ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር የምናየው ክሮፕ ማድረግ እንችላለን። እዚህ ላይ የትም ጋር ሳንሄድ እዚህ ጋር ክሮፕ ማድረግ እንችላለን። ያው በእንደዚህ መንገድ ክሮፕ አድርጉኝ በኋላ አፕ ላይ ለዋለው ትንሽ ፕሮሰስ አድርግቶ እንደዚህ ክሮፕ ያደርግልኛል ማለት ነው። ከዛ ኤክስፖርትም ስናደርገው ደግሞ ቀላል በሆነ መንገድ እዚህ ጋር ያስመርጠናል ኳሊቲውን። ይሄኛው ኒው ኤክስፖርት የሚለውን እንነካለን። ከዛ በኋላ ፎርማቱን እንመርጥለታለን። እኔ ጄፒጂ ስለሆነ የምፈልገው ምክንያቱም መጀመሪያ ላይ ያስገባሁት ሮ ስለሆነ ማለት ነው። ከዛ ኳሊቲውን እዚህ ጋር አስቀምጥለታለሁ። ከዛ ፋይል ሎኬሽኑንም እኔ የምፈልገው ፋይል ሎኬሽን ላይ ሴት አደርግለታለሁ ማለት ነው። ይህን ሶፍትዌር እንግዲህ ከሌሎች ሶፍትዌር እንድመርጠው ያደረገኝ ነገር እንግዲህ ምንድነው ኤአይ ኢንተግሬትድ ስለሆነ በፊት ማስኪንግ ሰርተን የምንሰራቸውን ኤዲቲንጎች በሙሉ እዚህ ጋር በአንድ ክሊክ እና በአንድ በተን ብቻ ብዙ ነገሮችን አጀስት ማድረግ እንችላለን ነው። እዚህ ጋር ኤክስፖርት በምለው ሰዓት እዚህ ጋር በምታዩት መንገድ ፕሮሰስ ያደርግና ኤክስፖርት ያደርግልኛል ማለት ነው። ይህንን ሶፍትዌር ዳውንሎድ አድርጋችሁ ብትጠቀሙት ብዙ የከለር ኦፕሽኖችን ብዙ የፎቶዎችን ላይ ብዙ ኮንትሮሎችን ይሰጣችኋል ማለት ነው። ዳውንሎድ አድርጋችሁ መጠቀም ትችላላችሁ። የምትጠቀሙበትን ሶፍትዌር በደንብ አንደርስታንድ ማድረግ ይኖርባቸዋል። ላይትሩም ላይ ምን አይነት ፍሪደም ነው የምታገኙት፣ ፎቶሾፕ ላይ ምን አይነት ፍሪደም ነው የምታገኙት የሚለውን ነገር በደንብ ማወቅ መቻል አለባችሁ ማለት ነው። ሁለተኛ ላይ የተጠየቁትን ጥያቄ ምንድነው ኢንዶር ላይ ፎቶ በምናነሳበት ሰዓት ላይ ወይም ቤት ውስጥ ወይም ስቱዲዮ ውስጥ ፎቶ በምናነሳበት ሰዓት ላይ ስፖታችንን ሶፍት ቦክስ ላይ ብናደርገው ይሻላል ወይስ ባውንስ ብናደርገው ይሻላል የሚለውን ስንመለከት ሁለቱም የራሳቸው የሆነ አድቫንቴጅ አላቸው። እንደምታነሱት ፎቶ እንደምትሰሩት ፐርፐዝ የምትጠቀሙበት ጊዜ አለ። ነገር ግን ፋሚሊ ፎቶዎችን የምታነሳ ከሆነ ህፃናቶችን ፎቶ የምታነሳ ከሆነ ወይ ሞዴሎችን ፎቶ የምታነሳ ከሆነ ሶፍት ቦክስ ብትጠቀም የተሻለ ነው የሚሆነው። ምክንያቱም ሶፍት ቦክስ አንደኛ ፎቶ የሚወጣውን ላይት ሶፍት ያደርግላል፣ እንዲሁም ደግሞ ከዛ ውስጥ የሚወጣውን ላይት ኤፌክቲቭሊ የምትፈልገው ሳብጀክት ላይ እንዲደርስልህ ያደርግላል። አሪፍ ፎቶ የማንሳት ቻንስ በእነዚህ ፎቶ ታይም ላይ ፋሚሊ ፎቶችን ስታነሳም ሊሆን ይችላል፣ ሞዴል ፎቶ ልታነሳ ትችላለህ፣ ካፕል ፎቶችን ልታነሳ ትችላለህ። በዚህ ታይም ላይ ሶፍት ቦክስ ብትጠቀም የተሻለ። ነገር ግን ደግሞ ኮሜርሻል ስራዎችን የምትሰራ ከሆነ የማስታወቂያ ስራዎች ላይ ለምሳሌ ሪል ስቴት የምታነሳ ከሆነ ደግሞ ባውንስ ነው የምትጠቀመው። ምክንያቱም ባውንስ የምትጠቀምበት ምክንያት ምንድነው? ሪል ስቴት ላይ ሙሉ ቤቱን ነው እንግዲህ በደንብ ከለርፉል ወይም ደግሞ ላይት ፉል ሆኖ እንዲታይ የሚፈልገው አይደለ? በዛን ሰዓት ላይ ባውንስ አድርገህ በምታነሳበት ሰዓት ላይ ፉል የሆነ ላይት ታገኛለህ። በዚህን አማካኝነት ባውንስ መጠቀም ትችላለህ ማለት ነው። ነገር ግን እንዳልኩ ፋሚሊ ፎቶዎችን የምታነሳ ከሆነ ሶፍት ቦክስ ብትጠቀም አሪፍ ፎቶዎችን ማንሳት ትችላለህ ማለት ነው። ሶስተኛ ላይ ጥያቄ የተጠየቁት ከሲልቨር ሌንስ እና ሬድ ሌንስ ምንድነው ልዩነታቸው የሚለውን ነው የተጠየቁት ጥያቄ። ምንም ጥያቄ የለውም። ሻርፕነሳቸው ላይ፣ ኳሊቲያቸው ላይ፣ ከለር ሳይንሳቸው ላይ በጣም የተለያዩ ሌንሶች ናቸው። በዛውም ልክም የምናነሳው ፎቶ ላይ በጣም ትልቅ አፌክት ይኖራቸዋል ማለት ነው። ሲልቨር ሌንስን ተጠቅመን ፎቶ በምናነሳበት ሰዓት ላይ ሲልቨር ሌንስ ምንድነው የሚያደርግልን? በራሱ ሌንሱን ፕሮሰስ ማድረግ አይችልም። ከለሮችን ፕሮሰስ ማድረግ አይችልም። ኮንትራስትን ፕሮሰስ ማድረግ አይችልም። ኢቭን ራሱ ከለሮችንም ፕሮሰስ ማድረግ አይችልም። ቀጥታ በአይናችን የምናየውን ብርሃን ቀጥታ ወደ ካሜራችን ወስዶ በካሜራው ብቻ ነው ፕሮሰስ የሚደረገው። ኢቭን ሌንሱ በራሱ ምንም የሚያደርገው ነገር የለም። ዳይሬክትሊ በአይናችን የምናየውን ከለር ነው ወስዶ ካሜራችንን የሚያመጣልን ማለት ነው። ወደ ሬድ ሌንስ ጋር ስንመጣ ግን የራሱ የሆነ ሻርፕነስ ሲስተም አለው፣ የራሱ የሆነ ኮንትራስት አለው፣ የራሱ ልዩ የሆነ ደግሞ ከለር ቴስት እና ከለር ሳይንስ አለው። ይህንን ልዩነት ያመጣውን ሬድ ሌንስን ዲዛይን ለማድረግ በሚጠቀሙበት ሳት ላይ የሚጠቀሙበት ማቴሪያል ነው፣ የሚጠቀሙት ግላስ፣ እነዚህን ልዩነት ሊያመጣ ይችላል። ምንም ጥያቄ የለውም። በሬድ ሌንስ እና በሲልቨር ሌንስ የምናነሳው ፎቶም ሆነ ቪዲዮ በጣም ትልቅ ጋፕ ያመጣል ማለት ነው። ይህ
ይሄም ጋፕ የሚያመጣው እንግዲህ በእነዚህ አሁን በዘረዘርኳቸው ምክንያቶች ናቸው ማለት ነው። ሌላው እንዴት ነው መልቲካም የተቀረጹ ቪዲዮዎችን ኤዲት የምናደርገው በአዶቤ ፕሪሚየር ፕሮ ተብዬ ተጠይቄያለሁ። መልቲካም ኤዲቲንጋችንን ለመጀመር እንግዲህ በመጀመሪያ ሶፍትዌራችንን እንከፍታለን ማለት ነው። የኔ በዚህ በምታዩት መንገድ ከፍቶልኛል። አሁን እዚህ ጋር እንደምታዩት እንግዲህ የኔ ሁለት አባ ፉቴጅ አለ እንደምታዩት፣ አንደኛው ዋይድ የተቀረጸ አንደኛው ደግሞ ክሎዝ አፕ የተቀረጸ ነው። አንደኛው ደግሞ እንደምታዩት ሳውንዱ አለ። እሱን ፋይል እንግዲህ ቀጥታ ወዴት ነው የማደርገው ማለት ነው፣ ወደ ፕሪሚየር ፕሮ ፋይሉን ኢምፖርት አድርጋለሁ ማለት ነው። እዚህ ጋር በምታዩት መንገድ ላይ ራይት ክሊክ በማድረግ እዚህ ጋር ክሬት መልቲ ካሜራ ሲኩዌንስ የሚል አለ። እዚህ ጋር ክሬት መልቲ ካሜራ ሶርስ የሚል አለ። እሱን እነካለሁ ማለት ነው። እዚህ ጋር በምታዩት መንገድ እንግዲህ ከፍቶልኛል ማለት ነው። ቀደም እዛ ጋር ኢምፖርት አድርገው 3 አተምስ ነው ያለው አይደለ? አንደኛው አውዲዮ ነው፣ ሁለቱ ደግሞ የተለያዩ ፉቴጅ፣ አንዱ ዋይድ የተቀረጸና አንዱ ክሎዝ አፕ የተቀረጸ ፉቴጅ ነው ያለው ማለት ነው። ስለዚህ ሁለቱን አንድ ላይ ማድረግ ስላለብኝ እዚህ ጋር አውዲዮ የሚለውን ክሊክ አድርግና አንድ ላይ ሲክሮናይዝ አድርጋቸዋለሁ ማለት ነው። ሲክሮናይዝ አድርጎ ከጨረሰ በኋላ ትንሽ ፕሮሰስ አድርጎ ከጨረሰ በኋላ እዚህ ጋር እንደምታዩት የቀድሞ ፎልደር እንዳለ ሆኖ ግን 2 አተም አለው ይላል አይደል? እዚህ ጋር እንደምታዩት እሱ ውስጥ ገብተን ደግሞ ምን እንዳለው ደግሞ እንዴ እሱን ገብቼ ክሊክ በማድረግበት ሰዓት ላይ እዚህ ጋር ከብጂ ከምታዩት እዚህ ጋር ፕሮሰስ ክሊፕ የሚል አለ። እዚህ ጋር ፕሮሰስ ክሊፕ ማለት ቅድም ኢምፖርት ያደረግኳቸው ፉቴጆች ማለት ነው። እዚህ ጋር ሁለቱ ፉቴጅ አለ፣ ከስር ደግሞ እዚህ ጋር እንደምታዩት አውዲዮ አለ። እዚህ ጋር ደግሞ እንደምታዩት አዲስ ሲኩዌንስ ከፍቶልኛል ማለት ነው። ቅድም ኤዲት ያደረግነው ወይም ደግሞ ሲክሮናይዝ ያደረግነው ማለት ነው። እዚህ ጋር በምታዩት መንገድ አዲስ ኔስት የሆነ ፋይል ከፍቶልኛል ማለት ነው። ስለዚህ መልቲካማችን ለመጀመር ደግሞ ማለት ነው ፕላስ አይካኗን ካነካናት በኋላ እዚህ ጋር ቶግል ምትሏን እናስገባታለን ማለት ነው። እቺ ምንድነው የምታደርግልን ቪወር ነች ማለት ነው። እዚህ ጋር በተለያዩ ሁለት ካሜራ ላይ ተጠቀምነው ሁለት ካሜራ የተቀረጹ ነው እንደ ቪወር ነው የምንጠቀምባት ማለት። ስለዚህ እዚህ ጋር እንደምታዩት ማየት እችላለሁ ማለት ነው። ምክንያቱም በአንድ ኔስት ነው እዚህ ጋር ያስቀምጣልኝ ኔስት ስለተደረገ ማለት ነው። ነገር ግን እኔ 3ም 4ም ብታስገቡ እናንተ ምንድነው የሚያደርግላችሁ እንዳስገባችሁት ኢምፖርት እንዳደረጋችሁት ቪዲዮ መጠን እዚህ ጋርም የሚከፍትላችሁ በዛው ልክ እየበዙ ይመጣሉ ማለት ነው። እኔ ግን 2 ስላስገባውኝ 2 ብቻ ነው እዚህ ጋር የመጣልኝ ማለት ነው። ፕሌይ ነው ማድረግ ያለብን ማለት ነው። እዚህ ጋር ቪዲዮን ፕሌይ በምልበት ሰዓት ላይ ሪከርዳችን እንጀምራለን ወይም ደግሞ ከቲንጉን እንጀምራለን ማለት ነው። እዚህ ጋር እንደምታዩት ቅድም ቢጫ ነበር፣ አሁን ደግሞ ቀይ ሆኗል ማለት ነው። ይህ ምን ማለት ነው? ቪዲዮን ፕሌይ ባላችሁበት ቅጽበት ቪዲዮአችሁን ከት ማድረግ ጀምራችኋል ማለት ነው። ታይም ላይኑ ላይ እዚህ ጋር ከት አድርግቷል ማለት ነው። አሁን ስለማልፈልገው ቶግ ላይ እንከኗን እሷን አጠፋትና እዚህ ጋር በምታዩት ቀደም ባቀያየርኩት መንገድ እዚህ ጋር እንደምታዩት ታይም ላይኑ ላይ ከት አድርግቶታል ማለት ነው። ከአንዱ ቪዲዮ ወደ አንዱ ቪዲዮ ከት ባደረኩት መሰረት እዚህ ስክሪኑ ላይ ዲስፕሌይ ያደርግልኛል ማለት ነው። በዚህ መንገድ እንግዲህ መልቲ ካሜራ ኤዲት ማድረግ ትችላላችሁ ማለት ነው። ሌላው የተጠየቁትኝ ጥያቄ እንዴት ነው ሻርፕ የሆነ ፎቶ ማንሳት የምንችለው ተብሎ ተጠይቄያለሁ ማለት ነው። መጀመሪያው አማራጭ እንግዲህ የሚሆነው ምንድነው እዚህ ጋር እንደምታዩቸው ሮ ፕላስ ማንሳት ነው ያለብን ማለት ነው። ይሄ ምንድነው ኢሜጃችን ላይ የፈለግነው አይነት ፍሪደም ይሰጠናል ማለት ነው፣ ከብዙ ነገሮች አንጻር ማለት ነው። ያው እዚህ ጋር እንግዲህ ኖይዝ ሪዳክሽን የሚሉትን ነገሮች እነዚህን አውቶ የሆነውን ኦፍ ማድረግ አለብን። እነዚህንም ኦፍ ብናረጋቸው የምናነሳው ፎቶ ላይ ሶፍትነስ ይጨምሩብንና ፎቶአችንን በጣም ስሙዝ የሆነ አይነት ባህሪ ያመጣብናል ማለት ነው። ሌላው የተጠየቁትኝ ጥያቄ አፎርደብል የሆነ ካሜራ ዩቲዩብ ለመጀመር የትኛው ነው ብላችሁ ጠይቃችሁኛል። ከ100,000 ብር በታች ነው ብለህ ጠየቀኝ። ለዩቲዩብ በጣም እነ 250ዲ መጠቀም ትችላለህ። አውቶ ፎከስ ሲስተማቸው ጥሩ ነው። ለቪዲዮ አሪፍ የሚባሉ ኳሊቲ አብዛኛውን ነገር ያሟላል 250ዲ። ከነዛ ደግሞ ከፍ ስንል ደግሞ እነ R50 መጠቀም ትችላለህ፣ እነ M50ንም መጠቀም ትችላለህ። እነዚህ ትንሽ ዋጋቸው ከ100 ትንሽ አለፍ ሊሉ ይችላሉ። ግን በጀት እስከ 100,000 ከሆነ ትንሽ ጨመር አድርገህ እነ R15 እና ወይም ደግሞ M50 የተባሉትን እስከ ማርክቱ ብትገዛ የተሻሉ ስራዎችን መስራት ይችላል። የዛሬ ቪዲዮ ይሄንን ይመስላል። በዚህ ዩቲዩብ ቻናል እናንተን ይጠቅማቸዋል ብዬ የማስባቸውን ስራዎች ይዤላችሁ ቀርባለሁ። ሰብስክራይብ ያላደረጋችሁ ሰዎች ከአሁኑ ሰብስክራይብ አድርጉ። ቪዲዮ እስከምንገናኝ ድረስ ቻው።